በኬንያ ከፍተኛ የግብር ጭማሪን በመቃወም በተካሄደው የተቃውሞ ሰልፍ 16 ሰዎች ሲሞቱ በመቶዎች የሚቆጠሩ ቆስለዋል። በኬንያ መንግስት የጨመረውን ከፍተኛ ግብር በመቃወም ለሁለተኛ ጊዜ በተደረገው የተቃውሞ ሰልፍ ቢያንስ 16 ሰዎች መሞታቸውን አምነስቲ ኢንተርናሽናል እና የኬንያ ብሔራዊ የሰብአዊ መብት ኮሚሽን አስታውቋል። ሰኔ 18 በተቀሰቀሰው የተቃውሞ ሰልፍ ተቃዋሚዎች ፖሊስና ጋዜጠኞችን ጨምሮ 400 ሰዎች ቆስለዋል። ሰልፈኞቹ ከፖሊስ ጋር የተጋጩ ሲሆን ፖሊሶችም አስለቃሽ ጭስና ዱላን መጠቀማቸው አልጀዚራ ዘግቦታል። ይህ ተቃውሞ የተካሄደው የግብርን ጭማሪን በመቃወም ከዚህ ቀደም ሰልፈኞች ወደ ፓርላማ ቅጥር ግቢ በመግባት ካደረጉት ተቃውሞ ከአንድ ዓመት በኋላ ነው። በወቅቱ 60 ሰዎች በጸጥታ ኃይሎች መገደላቸው ይታወሳል። በዋና ከተማዋ ናይሮቢ ከተሰበሰቡት ሰልፈኞች መካከል አንዳንዶቹ የኬንያ ባንዲራዎችንና ባለፈው ዓመት የተገደሉ ሰልፈኞችን ፎቶ የተለጠፉባቸው ፖስተሮችን ይዘው በመውጣት ሩቶ ከስልጣን ሊወርድ ይገባል የሚሉ መፈክሮችንም በማሰማት ተቃውሟቸውን ገልጸዋል። የሀገሪቱ መንግስት ሰልፎቹ በቴሌቪዥን እና በሬዲዮ ቀጥታ ስርጭት እንዳይተላለፉ አዟል። ይሁን እንጂ የመዲናዋ ከፍተኛ ፍርድ ቤት ስርጭቱ እንዲተላለፍ ፈቅዷል።